ሰክሮ አስፋልት ላይ ሲል ቄስ ካያችሁ እሱ የኛ ቄስ አይደለም። ደግሞ እናንተ እኮ ናችሁ ችግረኞቹ ማለት ነው። ጠላ የማያውቀውን ቄስ እቤት ጠርታችሁ ውስኪ የምታጠጡ ማለት ነው። ከዛ በኋላ ድሃ ቤት አይሄድም፣ ውስኪ ፍለጋ ውስኪ ቤት ይሄዳል ማለት ነው። እነዚህ አላረጉም፣ አደራ። ከዛ እንደዛ ታስለምዱና 3-4 ታስገልብጣችሁ ቄስ ይወዳቸው ብላችሁ ደግሞ ታማላችሁ ማለት ነው። ኧረ ተው ጎበዝ ተው። እምታጠጡ እናንተ፣ የምትሳደቡ እናንተ፣ ምን እናርጋችሁ? እምታጠጡን እናንተ። ብላ በሞቴ ቄሴ 2 እንጀራ ስበላ ኧረ የመምህር ሆዱ ማን ብላ በለኛለ ዋ ተመልከቱ። አብልታችሁ ደግሞ ሆዳም ብላችሁ የምትሳደቡ እናንተ፣ መጠጣ ስለማጅ እናንተ ደግሞ እናንተ ቀርጻችሁ ደግሞ ቲክቶክ ላይ ፖስታችሁ ደግሞ እናንተ መልሳችሁ ደግሞ ቄስ እንትና ብላችሁ ደግሞ የምትሳደቡ እናንተ ማለት ነው። ኧረ ስለ እግዚአብሔር ይሁንባችሁ። እኔ ካህናት ይጠጣሉ አላልኩም፣ አይጠጡም። ከጠጡም አይሰክሩም፣ በዚህ እርግጠኛ ነኝ። መስከር በራሱ ክህነትን ስለሚያስችል አይደል አባታችን። የሚያሰድቡን አሉ ነው። ካህን ሳይሆኑ የውሸት ካህን መሆን ይቻላል። የውሸት መኖር አይቻልም። መምሰል ይቻላል፣ የእውነት ካህን መሆን አይቻልም። ዝምብስ ንብ ትመስል የለ የሚመስል ይኖራል። ትክክለኞቹ ግን አባቶቻችን ናቸው።